ቆይ ግን እዩባ ቁጭ ብለህ ተኛለህ ጭንቅላቴ እንደዚህ ተዘግዝቆ ቡና ያፈላው እኮ ተነስና ግባና ከመኝታ ቤት ትራስ አምጣልኝ ምን አይነት ሁሉ ምን እንዲመቸኝ ከፍ አድርግልኝ ደግሞ ግሪንም አልብሰኝ እሺ ስልኩን ቻርጅ ሰክተልኝ አልሰካም አልሰካም ለምን አልሰካም እሺ እሺ ዲ ቆይ ለምን አልሰካም አዩባ አቤት ምን አለበት ግን እንዲመቸኝ ትራስ ብጨምርልኝ እሺ 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 ሳቱን አራግቦና ጨስ ጨስ አድርገው ነው አዩባ አቤት ግን ልብሱን ዘፍዝፈዋል አዎ በምን ዘፈዘፍከው በኦሞ እሺ አዩባ አቤት ቆይ ግን እቃውን እሱ ጋር እየፈለክ አምጥተህ ብታጥበው ምን ችግር አለው? አጥባቸዋለሁ። እሺ እሺ አጥባቸዋለሁ። እዩባዬ ከስር ከስር ስራ እሺ እሺ ደግሞ ቡናውን ጨስ ጨስ አድርግበት። እሺ እዚህ ቤት ምን እንደሚሻል እሺ ኡፍ አሁንስ እንደው ይልሂድልህ አንተስ ይኸዋ ጭሻለሁ። በጉን ላዘጋጅልሽ። አዎ በቃ በእናትህ በጣም ርቦኛል። እሺ ላመጣ አንተዮ ቆይ ምንድነው የምታንኮሻኩሽው? ለምን ቀስ ብለህ አትሰራም? ወይ ጉድ! ምን አለበት ተነሳሽ ብታግዢ። ቆይ ግን አሰማኝም እንዴ? እሱን ለጊዜው አቆየውና ምግቡን ስራልኝ አልኩ አይደል እንዴ? ይርቡኛል። ቆይ ግን አንተ ዛሬ ቂም አለ እንዴ ከኔ ጋር? አረ ቀስ በል መክተፊያውን እንዳሰብረው። ምን ማለት ነው? አሁን ይሄ ኑሮ ነው? ምን አልክ? ቆይ ግን ይቺን ሰርተህ ደከመኝ ልትል ነው? አታፍርም? ዛሬማ በጣም ተጨማልቀዋል። ይኸውልህ እኔ አፍላፊ አልፈልግም። ዝም ብለህ ስራን ትሰራ እንደሆነ ስራ፣ አለበለዚያ ታውቃታለህ። ልክህን ነው የማስገባው። አስቀምጥ። እሺ ቦታ አላት። ምንድን ነው ይሄንን የሰራው? ቆይ እስካሁን ይሄንን ስትሰራ ነው የቆየኸው? አዎ ይሄንን ለመስራትም የሁሉ ሰዓት የፈጀ? ቆይ ግን አንተ እኔ እንዳልበላ ፈልገህ ነው አይደል እንደዚህ አጨማልቀህ ሁሉ ሰዓት ይዘህ የመጣኸው እንዴ? ቆይ ምንድነው ችግር?
ቆይ አሁን እሺ ምኑ ነው የሚበላው? አይ ልብላ። ሂድ ይዘው ግባ። አንሳና ይዘህ ግባ። ሂድ አንሳና ይዘህ ግባ። እርቦኛል። ምን አልክ? እርቦኛል? ውጣ ተነስ፣ እንደውም ተነስ። ይሄ ግንባሩን ነበር በዚህ መሰንጠቅ። ምን አይነቱ ነው? ሰው ላይ ስለብለ ነው በሱ ነው ዘማው ነው ሰጥተስ ያኔ ፍቅር። ሄሎ ፈለግሽኝ እንዴ? አዎ። ምን ነው ተኝተሃል እንዴ? አዎ እባክሽ ትንሽ ደብሮኝ ተኝቻለሁ። የት ሆነሽ ነው? ቤት ነኝ። አመጣም? ኧረ መጣሁ። እሺ ቶሎ ና። ምርጥ ቁርስ ሰርቼልሃለሁ። እሺ ቶሎ ና። ቻው። ምንድነው እንደዚህ አጣጥፈሽ የጠራሽኝ? እንዴ ላንተ ያሉ ነብዬ ነው። ምርጥ ምን የመሰለ ቁርስ፣ ምን የመሰለ ቡና። አዎ በሩን ይዘው ነው አስጠቀው ይዘው ነው ወይስ እዛ ይሻልካል? እዛ ገውናለሁ። እዛ ይሻላል። እኔ ደግሞ እዚህ ቁጭ ብለን እኮ ይሻላል ብዬ ነው። አዎ ወጣ ብሏል። ልክ ነው ይመጣል። ቁጭ በል ቡናውን እንዲለው ነው መጣ። አይ ቆይ ይጫወታል። በቂ ትናንት ጊዜ በጠዋት ተነስቼ ምርጥ ቁርስ። የት ሄዶ ነው አልሽኝ? ልክ ነው ምን አባቱ ይሰራል ብለን ነው እዚህ እንዳይመጣ። ኧረ እንዳይመጣ መጣም አልመጣም ዕቃ ነው እሱ። እስኪ በቂ መጽሐፍ ካጨረስኩት አልነሳም ብዬ ወይ አንተ ደግሞ እንደው የመጽሐፍ ነገር አይሆንልህም። ዝም ብለህ እኮ ነው ያዝ እስኪ ያሽ እኔ እኮ አንተ ካልመጣ ካልበላም ብዬ እንዲህ ንክትም አላረኩትም። ያ ሆዳም ሳይመጣ ቶሎ ብላልኝ ነጌት እኔ ነኝ የሰራሁት እንዳትይ እና በጠዋት ተነስቼ እንደም ሙያሽን እኮ ደብቀሽዋል ለአንተ ስለሆነ እንጂማ እኔ እኮ እንደዚህ አይመቸኝም። እራት ማን ይስራልኝ? ገባኝ። በቂ እንደማትበላ እኮ ገብቶኛል። የእኔ እናት እስኪ ያዝ። ላሊቱን እያሰብኩሽ እኔ ወይኔ አፈሪ ብለኝ። በቂዬ ግን በጣም ማስረም ትወደኝ እሷን ለብዬ ነው እንጂ እደውልልሽ ነበር። መቼ? ሌሊት እደውልልሽ በቃ። ወይኔ መደወልክልኝ ኖሮ በቂ አልነበረም እኮ አልነበረም። ቤት ውስጥ እያለም የለም እሱ እንዳለ አትቁጠረው። በጣም የሚገርም ነው። እርቦሃል ማለት ነው በቂ። በቃ ልደውል አሰብኩኝ። አጠገብሽ ጋር ደግሞ ከሆነ የኔን ስልክ ያውቀዋል። ወይኔ በዚህ ምን ያጨናንቃል? በፍጹም እንዳፈረው ማነው እና እሱ እንዴ? ያዝ እስኪ ምን ልስራልህ ለምሳ? በቂ የምትፈልገውን ነገር ዘዘኝ። ምን ላድርግልህ? ይመጣል እሱ ስለምን? ኧረ ምን አባቱ አግብቶት እንዲህ ብለህ እንዳትጨነቅ እንዳትፈራ። የምትፈልገውን ነገር ጓደኛዬ ነው። ውይ አንተ ደግሞ እንደ ጓደኛዬ እሱ እንደ ጓደኛ ሲቆጥር ካለ እንዴ ምንድን ነው የምትለው?
ብላ ቆይ ቡናውን ልቅዳለህ መሰለኝ አይደል? ቡናውን ልቅዳለህ። እሺ ብላ። ምን ልስራለህ? ለማታ ወይ ለምሳ ምን ልስራለህ? ንገረኝ። ምንም ነገር እንዳትፈራኝ። ችግር የለውም። በእናትህ እንደራስህ። እሺ ይመጣል ግን አሁን ወይኔ ቢመጣስ አንተ ምን ሆነህ ነው? ደግሞ ሩቅ ቦታ ነው የላኩት አልኩህ አይደል እንዴ? ሩቅ ቦታ ነው የላኩት። በቃ እንዳትፈራ። እሺ ቡናውን ተኛውም ስልሽ እኮ በቃ እዚህ አረፍ ትላለህ። እሺ እዚህ አረፍ ትላለህ ትንሽ። በቃ ቡናውን ልቅዳለህ። አትጨናነቅ እሺ። በቂ እያለሁልህ የምወደው ነው ደግሞ የምወደው ቲማቲም ትወዳለህ አይደል? ነበር በስመ አብ እኔ እኮ የውስጥህን አዋቂ ነኝ። ብላልኝ እስኪ ብላ። ምን ልጨምርልህ? ምን ትተኛለህ? በቃ ችግር የለውም። አንድ ሲኒ ቡና ጠጣ ነው ተኛ። ወይስ ይቅር እንደ ቡናው? አንድ ሲኒ እኮ ጠጣ። አንድ ሲኒ ላንተ ብዬ አፍልቼልህማ ልቅመሰው። እሱ ሙያሽን ደግሞ ሙያማ አለኝ። ምን ዋጋ አለ? ጥሩ ትዳር አላገኘሁም እንጂ ሙያማ አለኝ። እሱ ተይው፣ ዝም ብሎ እንትን ይበል። ተይው። አይ ተቃጠልኩ እባክህ። እፎይ ይሄን ያቋት ጠጣልኝ እስኪ እኔ ቆይ ላንቺ ለሌላ ደስ አለኝ። አሁን ገና በስመ አብ ቡና ቆንጆ ነው። ተመቸህ? ሳይ ሳይ በቂ ብላ እስኪ ብላ። ምን ልጨምርልህ? ምንም አትፈልግም? ሙያሽን እስከ ዛሬ ሳታሳየኝ ወይ አንተ ሁሌ እንደዚህ ትላለህ። እንደው ለኔ ሙያ አዲስ ነው የምትሆነው። ሁሌ እንደበላ አይደል እንዴ? በእኔ ላይ የምትሰራው እያለ አይደል? እኔ ነኝ የምሰራው ይላል። እሱ ስም አጥፊ ነው እባክህ፣ ስም አጥፊ ነው። ሁሉን ነገር እኔ ነኝ የማደርገው። ልብሱን እኔ ነኝ የማጥበው ይላል። እቃውን እኔ ነኝ የማጥበው፣ ወጡን እኔ ነኝ የምሰራው ይላል። አንዱን ነገር በቃ ይገባል ይወጣል። ምን የሚሰራው ነገር አለ? አሁን መተኛት ነው። ላጉርስ እንዴ? በቂ እሺ፣ ኩረስ እስኪ አንዴ አትቀምሺው እኮ አትቀምሺው ለእኔ። በስመ አብ ይለያል። አንተ እንዲህ ጎበዝ ነኝ። እጄ ይቆረጥልሽ። በቃ ጠገብክ አይደለ? እሺ ቆይ እና በቃዬ እና እረፍ በለው። በቃ ማስ ለተላለ ወይድ